በዘድረ በነ ዮርወር ቹቻ 40 ሄክታር አቀድንም ባነ ሁት ዛም ሙራመታ አሳካኒም በዘድረ አመት ንየው ደሞ ተስከታ ይጠብጥ ዛም በአሎ ወረዳንዳ ይትየር ነቅነታ ይትየር በወቆሎ ምርታማነትም የድብሮት ያረም ቁጥጥርም ቲያሞሪ ባት ያመሮ ሀማ የተለየ ባሸም ቲቸን ባት ይቾቶ ሀማ እና ምርታማነታው ነው ሚደብር ሀማ አመኒን ታባነ ዝ ፕሮግራም ያቸኒ ይና ደሞ ተሐለፍነንታነ ሜጋ ክላስተሩ የቾት ነበሩት ዝበሮት ታርሶ አደር ብቻም ቲኸር ተቀበሌ ቀበሌ በኩታ ገጠም ቾቶን ታነ በኩታ ገጠም ያሳሰር ነው ያትራከም ነው ሁኔታው ያነበሩት የወርወር ቹቻ ይፍቴ ባት ገዛመንንታ ባት አይነት ንዘራኔ እማቴነታ መንንታን ባት ደመንንታ ባት ተንዘራኔ ብያነው ህማ አጀንታነ የውጃሄ ግብአት አጀንታ ይያውን ማዳበራ ይያውን ሰኛ አጀንታ ይዘናው ሰኛ አጀም ህንጎበናት ይዘራ ባያህ ያን ተሞክሮ የዛውት ያየግነህሪ ጀስከ ማህነንታ ባቱን ትራነ ወርወር በነበሩት በቃ ምስ ቹቻ ወጣንታነ ቹት ወሰዓት ወርወር በሩት የመጀመሪያ አፈሪ ሞጥሪ አፈር በመጠሪ ጊዜ ይታክስ ይመጥር ታይታ ቦራ ተመደኝ ወጣ እንም ሰብጉ ያተን ቾት ያጅ ሆነ ወጣ ሚቾት የፉክር ጊዜው በጣም ወርወር በሩት ወርወር የቾች ቹቻው በቆሎ ይዘሪ አኳን ዝራም በዋሪ ይሄር አርሶ አደርዌ እግር በግር ተሽታተነንታነ ቹቻታ ያዘምን ከማ የተለያየ ቫራይቲ ያነ ነው በአሉ ይዘራ ሀማ ግንዛቤ ንብነ ያው የክሎስ ስልጠና በወቅተታ ቹቻም እንንቃር ያማከለ እስከ ሃርቨስቲንግ ድረስ ያነው የክሎስ ስልጠና አብነንታነ ሆያን ነው በቆመና ያው የበልግ ሰብል ጉብኝቱ በስታዘው ይከማ ይሽር የወአሎ ሁኔታው ያነ ቢና ወረዳ አርበት ግዚያው ልማትን ቾት በልግ መኸር መስኖ አዲስ ኢኒሺዬቲቭ የተበጥኔ ማሩ ጸደይ በሮት ሙሉ የበቆሎ አፈር ነሳናንታነ በሽምቡራው ንተካኒ የመጀመሪያ ተንትረሳነ በመስኖ ዘድረ እንኳን 9119 ሄክታር አካባቢው ያለማነ ስለዚህ በጣም ከፍተኛ አሩ በጸደይ እንኳን አጠቃላይ የምራ በቾቺ የበቆሎ አፈር 27400 ሄክታር አካባቢ ጀበነ ሙሉ በቆሎ ይነሳንንታነ በሽምቡራ የተቆበ ሁኔታው ያነ ታሁቴ ደግሞ በበልግም ከፍተኛ በመኸርም ከፍተኛ ሜናቲሾቺ የረበረ ሁኔታው ያነረ በበልግ እንኳን 41000 ሄክታር በረን ናለማኔ እንቅስቃሴ ይቾቺ በዝደን 37080 ሄክታር ወይ በቆሎ 37080 ሄክታር ወይ የበቆሎ አጠቃላይ ናለማኔው በዘታ ተ35000 ሄክታር በረን በሜጋ ክላስተሩ ይለማ ሜጋ ክላስተር በሮት ኩታ ገጠም ከረንታ መደዳ ናለማኔው